እሺ፣ በቀጥታ ወደ ጉዳዩ እንግባ። ዛሬ ይዘንላችሁ የቀረብነው ትንታኔ የሁላችንም የዕለት ተዕለት የፋይናንስ እንቅስቃሴ ሊቀይር ስለሚችለው አብይ ጉዳይ ነው። ይህም የፋይዳ ዲጂታል መታወቂያን ከቴሌብር ጋር እንዴት እንደምናስተሳስር እና ከጀርባው ስላለው ሀገራዊ ዕቅድ ነው። መመሪያው ምን ይመስላል? አሰራሩስ? እነዚህን ጉዳዮች አብረን በጥልቀት እንመለከታለን። ዛሬ የምናሳሳቸው ዋና ዋና ነጥቦች፣ በመጀመሪያ የኢትዮጵያ የዲጂታል መታወቂያ መመሪያን እንመለከታለን። በመከተል ለትስስሩ ምን መዘጋጀት እንዳለብን፣ የትስስር ሂደቱን በደረጃ እንዲሁም ሊያጋጥሙ የሚችሉ የቴክኒክ ችግሮችን እንዴት መፍታት እንደምንችል አይተን በመጨረሻም የፋይዳን የወደፊት ዕጣ ፈንታ እንቃኛለን። ክፍል 1 የኢትዮጵያ የዲጂታል መታወቂያ መመሪያ እና የአንድ ታማኝ የዲጂታል መሰረት ጉዞ። እስቲ ይህንን ቁጥር ተመልከቱት፣ 40.3 ሚሊዮን። አስቡት እንግዲህ እስካሁን ከ40 ሚሊዮን በላይ የሚሆኑ ዜጎች በፋይዳ የዲጂታል መታወቂያ ስርዓት ውስጥ ተመዝግበዋል። የማለት ፕሮግራሙ እያፍ በዕለት በ19 ለታቀደው እጅግ ግዙፍ ሀገራዊ የዲጂታል ትስስር በከፍተኛ ፍጥነት እየተጓዘ መሆኑን ያሳየናል። የዕቅዱ ስፋት በእውነትም አስገራሚ ነው። ታዲያ ይሄ ሁሉ ጥድፊያ ለምንድን ነው? የኢትዮጵያ ብሔራዊ ባንክ እይታ እዚህ ላይ ግልጽ ነው። ባንኩ እንደሚለው ፋይዳን ዋነኛ እና አስገዳጅ መለያ አድርጎ መጠቀም የማንነት ስርቆትን ከማስቀረት ባለፈ ለእያንዳንዱ የፋይናንስ እንቅስቃሴያችን ታማኝ መሰረት ወይም ትረስት አንከር ይፈጥራል። ይህ ማለት እያንዳንዱ ዲጂታል ክፍያ አስተማማኝ ይሆናል ማለት ነው። በሌላ በኩል ደግሞ የዲጂታል መብት ባለሙያዎች የሚያነሱት ጠንከር ያለ ነጥብ አለ። የዲጂታል መብቶች ጠበቃ የሆኑት መዓዛ ኃይሌ እንደሚያስጠነቅቁት ስርዓቱ አካታች ካልሆነ፣ የዜጎች ድምፅ በበቂ ሁኔታ ካልተሰማና ጠንካራ ገለልተኛ ቁጥጥር ከሌለ ቴክኖሎጂው አንዳንድ የህብረተሰብ ክፍሎችን ሊያግል ይችላል። በተለይ የመሠረተ ልማት ችግሮች ባሉበት ሀገር የሁለቱን አመለካከቶች ሚዛን መጠበቅ ወሳኝ ነው። ክፍል 2 ለትስስሩ መዘጋጀት እና የሚያስፈልጉ ቅድመ ሁኔታዎች። እሺ፣ አሁን ቀጥታ ወደ ተግባራዊ ሥራ እንገባ። ስልካችንን ከፍተን ትስስሩን ከመጀመራችን በፊት የግድ በእጃችን መኖር ያለባቸው 3 ነገሮች አሉ። አንደኛው ፋይዳ ስንመዘገብ በሜሴጅ የተላከልን ያ ባለ 12 ዲጂት መለያ ቁጥር ወይም ፊን ነው። ሁለተኛው እየሰራ ያለ የቴሌብር አካውንት እና ሶስተኛው እጅግ ወሳኙ ነገር ምዝገባው ላይ የተጠቀምንበት ስልክ ቁጥር ከነሲም ካርዱ አጠገባችን መሆን አለበት። ለምን? ምክንያቱም የማረጋገጫ ኮድ የሚላከው እዚያው ላይ ነው። ክፍል 3 የትስስር ሂደቱ በደረጃ። ሂደቱ ምንም ያስጨንቅ ነገር የለውም። በጣም ቀላል ነው። አብረን እንየው። መጀመሪያ የቴሌብር ሱፐር አፕን ስልካችን ላይ እንከፍታለን። በመቀጠል ከታች ፕሮፋይል ወይም አካውንት የሚለውን እንጫናለን። ወይም ደግሞ ቀጥታ ናሽናል አይዲ ወደሚለው ሚኒ አፕ እንገባለን። ከዚያ ናሽናል አይዲ አፕግሬድ የሚለውን ስንመርጥ ባዶ ሳጥን ይመጣልናል። እዚያ ላይ ቅድም ያዘጋጀነውን ባለ 10 ዲጂት የፋይዳ ቁጥራችንን በጥንቃቄ እናስገባለን። ልክ ሴንድ ኮድ ስንለው በስልካችን ባለ 6 ዲጂት የጽሑፍ መልእክት ኦቲፒ ደርሰናል። ያንን ኮድ አስገብተን ማረጋገጥ ብቻ ነው። በመጨረሻም ቴሌብር የግል መረጃዎቻችንን ለማንበብ ፈቃድ ሲጠይቀን አላው ወይም የስ እንላለን። በቃ ትስስሩ ተጠናቀቀ። ይህን ሁሉ እርምጃ ስናድርግ እንግዲህ ዝም ብሎ አካውንት ከማስተሳሰር ባለፈ ትልቅ ትርጉም አለው። የፋይናንስ መረጃዎቻችንን ኢትዮ ኮኔክት ከተባለው እጅግ ሰፊ የመረጃ ልውውጥ መሠረተ ልማት ጋር እያዋሃድን ነው። ይህ ማለት ከባንክ እስከ ቴሌኮም እንዲሁም የተለያዩ የመንግሥት አገልግሎቶችን በአንድ ማዕከል በሚያስተሳስር ትልቅ የዲጂታል ስነ ምህዳር ውስጥ ተጠቃሚ የሆንን ነው ማለት ነው። ክፍል 4 የተለመዱ የቴክኒክ ችግሮችን መፍታት። አንዳንዴ አሰራሩ እንዳሰብነው ቀልጥፍ ላይልን እና እምቢ ሊል ይችላል። ግን አትጨነቁ፣ ፈጣን መፍትሄዎች አሉ። አንደኛ፣ የቴሌብር አፕሊኬሽናችሁ አዲስ ወይም አፕዴት የተደረገ መሆኑን ማረጋገጥ አለባችሁ። ሁለተኛውና ብዙ ሰው የሚሸወድበት ደግሞ የስልክ ቁጥሩ ጉዳይ ነው። ቴሌብር ላይ እና ፋይዳ ላይ ያስመዘገባችሁት ቁጥር ፊደል በፊደል አንድ አይነት መሆን አለበት። ይህ ሁሉ ሆኖ ካልሰራ ደግሞ የኔትወርክ መጨናነቅ ሊሆን ስለሚችል ሰዎች ብዙ በማይጠቀሙበት ሌሊት ወይም ማለዳ አካባቢ ደግሞ ሞክሩት። እርግጥ ነው ሁሉም ችግር ከኛ ወይም ከተጠቃሚው በኩል አይደለም የሚፈጠረው። የብሔራዊ መታወቂያ ፕሮግራም ባለሙያዎች ራሳቸው በግልጽ እንደሚያምኑት የኔትወርክ አቅም ትልቅ ፈተና ነው። ሲስተሙ መረጃዎችን በቅጽበት ማመሳሰል ሪል ታይም ሲንክሮናይዜሽን ይፈልጋል። ነገር ግን በተለይ በገጠር አካባቢዎች ያለው ዝቅተኛ የኢንተርኔት ፍጥነት እና ተደጋጋሚ የመብራት መቆራረጥ ይህንን ሂደት በእጅጉ እያስተጓጉሎ ይገኛል። ክፍል 5 የፋይዳ የወደፊት ዕጣ ፈንታ፣ ተስፋ እና ስጋት። ነገሩን ሰፋ አድርገን ስናየው ትልቅ ተስፋና አሳሳቢ ስጋት ጎን ለጎን ቆመው እናገኛቸዋለን። በአንድ በኩል
ትልቅ ተስፋ አለ። ይህም የፋይናንስ አካታችነትን ማምጣት፣ ለሁሉም ዜጋ ደህንነቱ የተጠበቀ ማንነት መፍጠር እና የመንግሥት አገልግሎቶችን ማቀላጠፍ ነው። በሌላ በኩል ደግሞ የኔትወርክ መቆራረጥ መኖር፣ በቴክኖሎጂው ዙሪያ ያሉ የአሰራር ክፍተቶች እና ይህን ሁሉ ማግኘት ማይችሉ ዜጎች እንዳይገለሉ ወይም ዲጂታል ኤክስክሉዥን እንዳይፈጠር ያለን ስጋት አስቸኳይ መፍትሄ የሚሹ ጉዳዮች መሆናቸውን ያስገነዝበናል። የዚህ ሁሉ ጥረት የመጨረሻ ግብ እንግዲህ ይሄው ነው። እስቲ አስቡት፣ አንዲት ገበሬ የማዳበሪያ ብድር ለማግኘት ይህ አዲስ የዲጂታል መታወቂያ የግድ ያስፈልጋታል። የጣት አሻራዋን ማሽኑ በትክክል ማንበብ ከቻለ ብቻ ስርዓቱ እሷንም ሆነ ሌሎች አርሶ አደሮችን ወደ ዘመናዊው የፋይናንስ ስርዓት አስገብቶ ኑሯቸውን ለማሻሻል የሚያስችል እምቅ አቅም አለው። እናም የዛሬውን ትንታኔያችንን በዚህ ትልቅና አብይ ጥያቄ እንቋጨው። ይህ ዘመናዊ የዲጂታል አብዮት በተለይ አቅም የሌላቸውንና ተጋላጭ የሆኑትን የህብረተሰብ ክፍሎች ወደ ኋላ ሳይተው ሁለንተናዊ አካታችነትን ማምጣት ይቻላል። የፋይዳና ቴሌብር ትስስር ዝም ብሎ የቴክኖሎጂ እርምጃ ብቻ ሳይሆን የኢትዮጵያን ማኅበራዊና ኢኮኖሚያዊ ውህደት የሚፈትን ትልቅ የሽግግር ሂደት ነው። መረጃዎቹን አብረን አይተናል፣ አሰራሩን ተመልክተናል። ምርጫውና ውጤቱ ደግሞ በሂደት የሚታይ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ።